ቡት ካህን ያነበቡት የመጽሐፍ ቅዱስ ክፍል ነው። ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለችበት ካቴድራልም ይሁን መቃኞ ከሀገር ውስጥም ይሁን በሀገር ውስጥ የትኛውም ስፍራና ቦታ የቅዱስ ዮሐንስ ወንጌል ምዕራፍ 9 ከቁጥር 1 አንስቶ እስከ ቁጥር 42 ድረስ ተነቧል። በዚህም ለኛ ለትምህርታችን መነሻ ያደረግነው ኃይለ ቃል በእግዚአብሔር ልጅ ታምናለህን የሚል ይሆናል። ይህንን ቃል የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው ኃይለ ቃል ነው። ቃሉ የተነገረለት ሲወለድ ጀምሮ አይነ ስውር ለነበረው ለአንድ ሰው የተነገረ ኃይለ ቃል ነው። እንግዲህ ክርስቶስ ሲወለድ ጀምሮ እውር የነበረን ሰው ከዚያ በኋላ የመጣ አይነ ስውርነት ሳይሆን ከልጅነቱ ጀምሮ አይነ ስውር የነበረን ሰው አገኘው ይላል። ጌታ በዛች ከተማ ሲያልፍ ይህንን ሰው ተመለከተው፣ አገኘው። በዛ ሰዓት ደቀ መዛሙርቱ አንድ ጥያቄ ጠየቁት። እውር ሆኖ እንዲወለድ ኃጢአት የሰራው ማን ነው ብለው ጠየቁ። ይህ ሰው ከልጅነቱ ጀምሮ አይነ ስውር ነው። አይነ ስውር ሆኖ እንዲወለድ ወይም እንዲያድግ ኃጢአትን የሰራው ኃጢአትን የፈጸመው ማን ነው ብለው ጠየቁ። ጌታም እንግዲህ በዚህ የመጽሐፍ ቅዱስ ክፍል ላይ ስንመለከት የጠየቁበት ምክንያት ደቀ መዛሙርቱ ይሄ ሰው አይነ ስውር ሆኖ እንዲወለድ ያስቻለው ምንድን ነው ብሎ የጠየቁት መጽሐፍ ቅዱስን መሰረት በማድረግ ነው። በኦሪት ዘሌዋውያን በምዕራፍ 21 ቁጥር 16 ላይ ስንመለከት ነውር ያለበት እጆቹ የተቆረጠ አይነ ስውር የሆነ ሰው በአጠቃላይ የኃጢአት ውጤት ነው ተብሎ ስለሚታሰብ ወደዛ አካባቢና ስፍራ ቦታ በአጠቃላይ አይቀርብም። ወደ ቤተ መቅደሱም አይሄድም፣ አይቀርብም። ከዚህ አኳያ በማን ምክንያት ይሄ ሰው ኃጢአት አገኘው? እንዴትስ አይነ ስውር ሆነ? ብለው ደቀ መዛሙርቱ ክርስቶስን ጠየቁት። ግን እውር ሆኖ እንዲወለድ ኃጢአት የሰራው ማን ነው? ይህ ሰው አይነ ስውር ነው። አይነ ስውር ነው። ይህ ሰው ኃጢአት ሰርቶ እንዲወለድ ያደረገው ማን ነው? ይህ ሰው ለምንድን ነው አይነ ስውር የሆነው? በማን ምክንያት ነው አይነ ስውር እንዲሆን ያስቻለው ስንል በሶስት ከፍለን ማየት ይጠበቅብናል። ይህ ሰው አይነ ስውር ሆኖ እንዲወለድ አንደኛ በራሱ ኃጢአት መጥፎ ነገር ሊገጥመው ያስችለው ነበረ። የሰው ልጅ መጥፎ ነገር ሊገጥመው የሚችለው በተለያየ አይነት መልኩ መጥፎ ነገር ሊገጥመው ይችላል። አሊያም የአካል ጉዳተኛ ሊሆን ይችላል። አንደኛ የመጀመሪያው የሰው ልጅ በራሱ ኃጢአትና በደል መጥፎ ነገር ይገጥመዋል። ሁለተኛ በቤተሰቦቹ ኃጢአትና በደል መጥፎ ነገር ይገጥመዋል። በሶስተኛ ደረጃ እግዚአብሔር የዛን ሰው የእምነት ጥንካሬውን ሊያይ ሲል መጥፎ ፈተና ሊገጥመው ይችላል። ይህም ሰው እግዚአብሔር ክብሩን ሊገልጥ እግዚአብሔር ማንነቱን ሊገልጥ ለዘመናት አይነ ስውር አድርጎ አቆይቶታል። በዛች ሰዓትም በዛች ወቅትም ጌታ ቀን ሳለኝ ልሰራ ይገባኛል፣ በምድር ላይ ሳለው ስመላለስ ብርሃንን ልገልጥና ብርሃንን ላሳይ መጥቻለሁ፣ ኖ የዓለም ብርሃን እኔ ነኝ እያለ ክርስቶስ ሲናገር እንመለከታለን። ወደ መሬትም እንትፍ አለ፣ በምራቁም ጭቃ አድርጎ በጭቃው የዕውሩን አይን ቀባው ይላል። በምራቁ ወደ መሬት እንትፍ አለ፣ ጭቃ ነሳ፣ ያንን አይነ ስውር ቀባው፣ ሂድና በሰሊሆም መታጠቢያ ታጠብ አለው። እንግዲህ ክርስቲያኖች ጭቃ አይን ሊያጠፋ ይችላል። ጭቃ በፍጹም ስብዕና በፍጹም ኃይሉ በፍጹም ማንነቱ የሚያምንና የሚከተለው ግለሰብ ነው። ሂድና በሰሊሆም መታጠቢያ ታጠብ አለው። ሰሊሆም ማለት የተላከ ማለት ነው፣ መልእክተኛ ማለት ነው። በምራቁን እንትፍ አለ፣ ጭቃን ቀባ። ፊቶቹን በአጠቃላይ በጭቃ ከቀባ በኋላ ሂድና ታጠብ አለ። እዚህ ጋር ሁለት ባህሪ እንመለከታለን።
አንደኛው የሥጋ ባህሪ ነው። ምራቅ የሥጋ ባህሪ ነው። ማዳን ደግሞ የመለኮት ባህሪ ነው። የጌታ ምራቅ እንኳን ቢሆንበት መለኮት ያልተለየው የተዋሃደው ከመሆኑ አኳያ ይህንን አይነ ስውር ሰው ያድነው ዘንድ ይችላል። ሂድና በሰሊሆም መጠመቂያ ታጠብ አለው። በዚህ ቅዱስ ያሬድ ጾመ በድጓው ላይ ሲያስቀምጥልን አይነ ስውርን ማብራት የሚችል የተሰደደን መመለስ የሚችል እሱ አምላካችን ነው እያለ ሲያመሰግነው እንመለከታለን። ሂድና ወደ ሰሊሆም መጠመቂያ ታጠብ አለ። የተላከ መልእክተኛ፣ የሚያድን አዳኝ፣ ፈዋሽ ማለት ነው። ሰሊሆም የሚባል መታጠቢያ አለ። በዛ ሄዶ እንዲታጠብ ይህንን ሰው ላከው ይላል። ሄደ፣ ታጠበ፣ አይኖቹ እየበሩለት መጣ። በዛ ሰዓት ግን ይህ ሰው አይኖቹ ከበሩለት በኋላ ማየት ከቻለ በኋላ ከተፈወሰ በኋላ ብዙ ሰዎች ተቆጡበት ይላል። በመታዘዙ ምክንያት ድኗል። ሂድና ታጠብ ሲባል ለመሆኑ አንተ ማን የምታዘኝ አላለም። ለመሆኑ አንተ ጭቃ ለውሰ ፊቶችን የምትቀባው ማን አላለው። በፍጹም እግዚአብሔርን ስላመነ ሄደ፣ ታዘዘ፣ ታጠበ፣ ተፈውሶ ድኖ መጣ። ልክ ግን ድኖ ሲመጣ በዛ ከተማ ላይ ሁካታ ሆነ። በዛ ከተማ ላይ የሚቆጡ ሰዎች በረከቱ። በዛ ከተማ ላይ ለምን ዳነ ብለው ብዙዎች አግረመረሙ። ይሄ ሰው እኮ አይነ ስውር እያለ ሳንቲም ሲጠይቃቸው ሳንቲም ሰጥተውታል። ሲድን ግን ተቆጡ። በሰው ልጅ መዳን የቅርብ ሰው ነው የሚቆጣው። ሳንቲም ሲጠይቃቸው ወይም አይነ ስውር ሆኖ መንገድ ሲጠቁማቸው የሚሄድበትን ስፍራና ቦታ ሲጠይቃቸው ወስደው አሳይተውታል። አሁን አይኖቹ እየበራ ሲመጣ ግን ብዙዎች ተቆጡት ይላል። ለምን አይኖቹ በራ ብለው የመጀመሪያ ፈሪሳውያን ተቆጡ። በዚህ መጽሐፍ ቅዱስ ክፍል ላይ አራት አካላትን እናገኛለን። አንደኛ ክርስቶስ እናገኛለን፣ ሁለተኛ ፈሪሳውያን እናገኛለን፣ ሶስተኛ አይነ ስውሩ እናገኛለን፣ በአራተኛ መልኩ ጎረቤቶቹን በአጠቃላይ እናገኛለን። ከቃሉ ጋር ናችሁ? ከዛ በኋላ ጎረቤቶቹ በእነሱ መካከል ልዩነት ተፈጠረ። ልዩነት የተፈጠረው በጎረቤቶቹ መካከል ይሄ ሰው አይነ ስውር የነበረ ይለምን የነበረ ሰው አይደለምን? እንዴት አይኖቹ በሩ? እንዴት አይኖቹ ተከፈቱ ብሎ ተዋከቡ ይላል። እሱ ነው እሱ አይደለም አሉ። እሱ ግን እኔ ክርስቶስ አይኖቼን አበራ፣ አይኖቼንም ፈወሰ፣ ዕውር ነበርኩኝ፣ አሁን ግን አያለው አለ። በዚህ ለጎረቤቶቹ የሰጠውን መልስ ስንመለከት ኢየሱስ የሚባለው ሰው ጭቃ አድርጎ አይኖቼን ቀባ፣ አሁን ግን አያለው አለ። ኢየሱስ የሚባለው ሰው አለ መጀመሪያ ላይ። ከዛ ጎረቤቶቹ ይህን ጠየቁት። በሁለተኛ መልኩ ወደ ፈሪሳውያን ዘንድ ወሰዱት። ፈሪሳውያንም በተመሳሳይ ሁኔታ ጠየቁት። አንተ ሰው አይኖችን ማን ከፈተ ብለው ጠየቁት። ይህ ሰው እያመነ መጣ። መጀመሪያ ሰው አለ፣ አስከተልና የነብይ እንደሆነ ሲመሰክር እንመለከታለን። አንተ አይኖችን ስለከፈተው ስለሱ ምን ትላለህ ብለው ሲጠይቁት ነብይ ነው አለ ለፈሪሳውያን። በሶስተኛ መልኩ ዳግም ወላጆቹ ተጠሩ። ወላጆቹ ተጠሩና ይሄ ሰው ሲወለድ ጀምሮ አይነ ስውር እንደነበረ ነገሯቸው። አስከተለና ዳግም ፈሪሳውያን በውጭ አስቀመጡት። ከዛ በኋላ ብዙ ውጣ ውረድ፣ ብዙ አይነት መከራ አደረሱበት። እኛስ በእግዚአብሔር ልጅ ታምናለህን ብሎ እንደጠየቀው እኛ በእግዚአብሔር ልጅ እናምናለን። እውነታው ፍጹም አማኞች ነን። እግዚአብሔርን አምነን ወጥተናል። በእግዚአብሔር ልጅ እናምናለን። የእግዚአብሔር ልጅ ማን ነው ስንል ወልድ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ መጽሐፍ ቅዱሳችን ያስቀምጣል። ወደ ውጭም ያወጡት ያንገላቱትን ይህንን ሰው በእግዚአብሔር ልጅ ታምናለህን ብሎ ክርስቶስ ዳግም አግኝቶት ጠይቆታል። በእግዚአብሔር ልጅ እናምናለን። የእግዚአብሔር ልጅ ማን ነው ስንል ክርስቶስ ነው። እሱ ደግሞ ማን ነው ስንል ክርስቲያኖች፣ ክርስትናው የዋዛ አይደለም። ክርስቲያኖች የክርስትና ዋጋ የተከፈለበት ክርስትና ነው። ክርስቲያኖች የክርስትና በደም የተገዛ ክርስትና ነው። ክርስቲያኖች የክርስትና በየመንደሩ የተቋቋመ ክርስትና አይደለም። ክርስቲያኖች የክርስትና ከጲላጦስ ቤት አንስቶ እስከ ቀራንዮ አደባባይ ደም ባንክ እያፈሰሰ የመሰረተው ክርስትና ነው።
ክርስቲያኖች የክርስትና ቀራንዮ አደባባይ ላይ እርቃኑን ተሰቅሎ ያቆመው ክርስትና ነው። ይህ ክርስትና እንዲያው በከንቱ የመጣ ክርስትና አይደለም። እኛስ በእግዚአብሔር ልጅ እናምናለን። እግዚአብሔር ልጅ ማን ነው ስንል ወልድ ኢየሱስ ክርስቶስ እንደሆነ መጽሐፍ ቅዱሳችን ያስቀምጣል። በእግዚአብሔር ልጅ እኛስ እናምናለን። ታምናላችሁን? የምታምኑ ከሆነ በእግዚአብሔር ልጅ የምናምን እግዚአብሔር ልጅ መከታ አድርገን ከተቀበል በስሙ እንጠላለን፣ በስሙ መከራ ይደርስብናል፣ በስሙ ብዙ አይነት እንግልት ይደርስብናል። ይህ ሁሉ ነገር አልፈን ልንጓዝ ይገባናል። በእግዚአብሔር ልጅ የምናምን ከሆነ ንስሐ እንግባ። በእግዚአብሔር ልጅ የምናምን ከሆነ እንጹም። በእግዚአብሔር ልጅ የምናምን ከሆነ ስጋውና ደሙን እንቀበል። ይህንን ነገር በአጠቃላይ ልናደርግ ይገባናል። በእግዚአብሔር ልጅ ስናምን ኃጢአት ከኛ መካከል ይርቃል። በእግዚአብሔር ልጅ በክርስቶስ አማኝ ሆነን በፍጹም ስብዕና፣ በፍጹም ማንነታችን፣ በፍጹም ኃይላችን አምነን ስንከተለው ኃጢአት ይህ በዓለም ውስጥ ያለው ነገር በአጠቃላይ ይርቃል። ክርስቲያኖች የምንሰማው ነገር እጅግ በጣም ይከብዳል። አባት የገዛ ልጁን ይደፍራል። ጨቅላ ሕፃናት በጎርፍ መሄጃ ቦይ ቱቦ ውስጥ ይጣላሉ። መጫት በቤቷ መካከል ትቃጠላለች። ሕፃናት በውሻ ይበላሉ። የሰው ልጅ ቁልቁል ይሰቀላል። ቤተ መቅደሱ በየቀኑ ይቃጠላል። ካህናት አባቶቻችን በቤተ መቅደሱ መካከል በየቀኑ ይሰዋሉ፣ ይታረዳሉ። ይህንን ነገር በአጠቃላይ እንሰማለን። ከኛ ምን ይጠበቃል ስንል በእግዚአብሔር ልጅ ማመን፣ ከኛ ምን ይጠበቃል ስንል ስጋውን መብላት ደሙን መጠጣት ከኛ ይጠበቃል። በእግዚአብሔር ልጅ የሚያምን ሰው ስጋውን ይበላል። በእግዚአብሔር ልጅ የሚያምን ሰው በቅዱስ ቁርባኑ ተሳታፊ ይሆናል። ይህንን በመሰለው በአጠቃላይ እንድንጓዝ የእሱ መልካምና በጎ ፈቃዱ ይሁንልን። ከጊዜያችን አኳያ ይበቃናል። ስፒከሩ ምቹ አይደለም። እንግዲህ መልአከ ምሕረት አባታችን መምህር ቃለ ጽድቅ ከፍ ያለው ቅድምም መርሃ ግብር ሲመሩ የነበሩት ሰባኪ ወንጌሉም ሲያስተዋውቁ እንደሰማነው በዚህ ስፍራና ቦታ የአውደ ምሕረት ጥበት በዚህ ስፍራና ቦታ ለቤተ መቅደሱ ምቹ ያልሆነ ቦታ ላይ ነበራችሁ። እግዚአብሔር ረዳችሁ፣ እግዚአብሔር አገዛችሁ፣ ቦታችሁን አሰፋችሁ። አሁን በሰፊው እናንተ በቪአይፒ ደረጃ ድንኳን ተጥሎላችሁ ወንበር ወጥቶላችሁ ተቀምጣችኋል። ይህንን ላደረገ፣ ይህንን ለሰራ፣ ይህንን ላከናወነ አባት እሱን የሚመጥን ምስጋና ከፍ አድርጋችሁ አመስግኑት። አሁን መሬት ደም በሆነበት ጊዜና ሰዓት መሬት ቦታ ላይ የሰጣችሁን አባት ይህ ምስጋና አይመጥነውምና ከፍ አድርጋችሁ አመስግኑት። ማን ይመስገን? እግዚአብሔር። ማን ይመስገን? እግዚአብሔር። ማን ረዳን? እግዚአብሔር። ማን አገዘን? እግዚአብሔር። ማን ሰበሰበን? እግዚአብሔር። ማን ታደገን? እግዚአብሔር። ማን አሻገረን? እግዚአብሔር። ከፍ አድርጋችሁ እግዚአብሔርን አመስግኑ። አሁን ብዙ አላስቸግራችሁም። እግዚአብሔር ብዙውን ነገር አስወገደልን። እግዚአብሔር ብዙውን ነገር ሰጠን። እግዚአብሔር ብዙውን ነገር አደረገልን። ስለ ቦታው ከማውራታችን በፊት ዛሬ ዕለተ ሰንበት ነው። አስራት በኩራት መባ ስጦታ ያለባችሁ ይህንን አይነ ስውሩን የስጋዊ አይኖቹን በአጠቃላይ የከፈተለት መድኃኔዓለም የእኛን ውሳጣዊ ማንነት እንዲከፍትልን አሁን የተቀመጣችሁ ብድግ ብድግ ትሉና ለአጭር ደቂቃ ያክል አስራት በኩራታችሁን መባ ስጦታችሁን ወደዚህ አምጥታችሁ ሰጡናላችሁ። እግዚአብሔርን እያመሰገንን ከዚህ በላይ ቤተ መቅደሱ እንዲሰፋ ከዚህ በላይ አገልግሎታችን የሰፋና የተቃና እንዲሆን እናደርጋለን። የተቀመጣችሁ ሰዎች በእግዚአብሔር ስም ብድግ ብድግ ትላላችሁ። ዕለተ ሰንበት ነው። ሰዓታችን